በዝምታ ስኬትን የተጎናጸፈው የኢትዮጵያው አየር መንገድ። እስቲ ይህንን በአእምሯችሁ ሳሉት። ጊዜው 1945 ነው። ዓለም በአዲስ ዘመን መግቢያ ንጋት ላይ ነበር። በዚህ ትራንስፎርማቶሪ ወይም አሻጋሪ ዘመን ላይ የኢትዮጵያ አየር መንገድ ለመጀመሪያ ጊዜ በታሪኩ ክንፎቹን በሰማይ ዘረጋ። እስቲ ወደ 1945ቱ አጋማሽ የታሪክ ጉዞ እናድርግ። በዚህ አጋጣሚ ዓለም ገና ከጦርነት ጠባሳ እያገገመና ጦርነቱ ጥሎበት ከነበረው ጥላ እየወጣ ነበር። አዲስ የሰላምና የእድገት ዘመንም እየጠባ ነበር። ከነዚህ አንጸባራቂ የእድገት ጮራዎች አንዱም የኢትዮጵያ አየር መንገድ መወለድ ነበር። በ1945 ተመስርቶም ይህ የሚያሳሳ ገና ያልጠነከረ አየር መንገድ ከአፍሪካውያን አውሮፕላኖች በልጦና ከፍ ብሎ ለመብረር ቆርጦ ተነሳስቶ ነበር። በበረራ የመጀመሪያዎቹ እንቅስቃሴዎቹም ወቅት የኢትዮጵያ አየር መንገድ ከፍ ያለ አቅምን አሳይቶ ነበር። ብዙም አልቆየም ነበር አየር መንገዱ ወደ ካይሮ የመጀመሪያውን ዓለም አቀፋዊ በረራውን ያደረገው በ1946 ኢትዮጵያን ከዓለም ጋር ለማገናኘት የነበረውን ቁርጠኝነት በማሳለጥ አየር መንገዱም በቀጣይም ከፍተኛ ተነሳሽነትና ፈርቀዳጅነት መንፈሱን መሰነቁን አሳየ። በ1946 የጄት አውሮፕላኖችን በማግኘትና በመላመድ ይህም ነገርም አየር መንገዱ ለእድገትና ለመሻሻል የነበረውን ቁርጠኛ ዓላማ የሚያሳልጥ ማስረጃ ሆኖ ነበር። ከተራና ቀላል ጅማሮ የኢትዮጵያ አየር መንገድ ወደ መጪውና ብሩህ ተስፋ የሰነቀው ዘመኑ መንገዱን አንድ ብሎ ጀምሯል። ዓመታት ባለፉም ቁጥር የኢትዮጵያ አየር መንገድ ማንሰራራት ጀመረ። የመሰረት ድንጋይ በማኖርና ኢንዱስትሪያዊ ስታንዳርዶችን በማስቀመጥ ወደ ስኬት በመራመድ ሰባዎቹና ሰማንያዎቹ ዓመታትም ለአየር መንገዱ የእድገት ደረጃ እንደ መነሻና ወሳኝ ዓመታት ነበሩ። በእነዚህ ዘመናትም የአየር መንገዱ ክንፎቹን አንሰራፍቶ በዓለም የተለያዩ ገበያዎችን ማዳረስ ችሎ ነበር። እንዲሁም ሌሎች ሰፋፊና አዳዲስ መዳረሻዎችንም ማካተትን ችሎ ነበር። ከተጨናነቁ የእስያ ከተሞች አንስቶ እስከ አንጸባራቂው የአውሮፓና የአሜሪካ ባህሎች ድረስም ደርሶ የኢትዮጵያ አየር መንገድ ድልድይ ለመሆን ችሎ ነበር፣ ኢትዮጵያን ከቀሪው ዓለም ሀገራት ጋር በማገናኘት። ነገር ግን ይህ የእድገት ጉዞ ያለ ችግርና ያለ ደንቀራ ስኬት ላይ የተደረሰበት ነገር አልነበረም። ሰማንያዎቹ ለኢትዮጵያ አደገኛና ጎጂ ረሃብን ይዘውላት መጡ። ሆኖም ግን በዚህ አስቸጋሪ ዘመንም ላይ ሆኖ አየር መንገዱ አደጋውን በመቋቋም ልዩ የሚባል አስደናቂ ብቃቱን ለማስመስከር ቻለ። በአደጋው በችግሩ ከመፍረስ ይልቅ አየር መንገዱ ችግሩን እንደ እድገት መወጣጫ ልዩ አጋጣሚ በመውሰድ ለእድገት ስኬት ማስመዝገቢያነት አዋለው። ለአደጋ ተጎጂዎች የሰብአዊ እርዳታዎችን በማድረስ እና ከዓለም ሕዝብ ጋር ያለውን ትስስር በማጉላት ያለውን የትብብር ሚና በከፍተኛ ደረጃ በመወጣት የአየር መንገዱ ሪዚሊያንስ እዚህ ላይ አያበቃም። በቃ ዝም ብሎ በመጠን ብቻም ሳይሆን በዝናም ደረጃ እያደገ መሄዱን ቀጠለ። የኢትዮጵያ አየር መንገድ ፈርቀዳጅ አየር መንገድ ነው። ለአቪዬሽን ቴክኖሎጂ እድገት መንገዱን በመጥረግ ይህ የተመሰከረለትም አየር መንገዱ ለመጀመሪያ ጊዜ አቅሙን በማሳደግ የቦይንግ 887 አውሮፕላንን በመግዛት ባሳየበት ጊዜ ነበር በ2012። ይህ የዘመኑ ምጡቅ የሚባል አውሮፕላን በነዳጅ ቆጣቢነቱና ለተጓዦች ምቾትና ደህንነት በመስጠት የሚታወቀው አውሮፕላን ለአየር መንገዱ ከፍ ያለ አስተዋጽኦ ነበር ያደረገለት። ለኢኖቬሽንና ለደንበኞች አገልግሎት በጣም ከፍተኛ ትኩረት ለሚሰጠው አየር መንገድ ከባዶ መነሻው እስካሁኑ በአፍሪካ ትልቁ አየር መንገድ እስከሚባለው ደረጃው ድረስ የኢትዮጵያ አየር መንገድ እድገትንና መቋቋምን የሚያስቆጥር አየር መንገድ ነው። የእድገት ህይወቱም ዓለም አቀፋዊ ክፍተቶችንና ችግሮችን በመቋቋም እንደ ድልድይ ሆኖ ማገልገልና ችግሮችን በማሸነፍ ለቀጣይ ሁኔታዎችም የላቀ አገልግሎት ሰጪ በመሆን ነበር። በፈጠራና በሬዚሊያንስ አማካኝነትም የኢትዮጵያ አየር መንገድ ዓለም አቀፋዊ የአቪዬሽን ኢንዱስትሪ ውስጥ ያለውን ዋና ሚና አጉልቶ አመላክቷል። የኢትዮጵያ አየር መንገድ ጉዞው ገና አላበቃም። በቀጣይነትም ልዩ ልዩ አዳዲስ ጎዳናዎችን እየከፈተ ነው። እንዲሁም እንደ አፍሪካ ሰማይም የሚያንጸባርቅ አዳዲስ ራዕዮችንም እየነደፈ በመቀጠል ላይ ነው። ወደፊት ስንመለከትም የኢትዮጵያ አየር መንገድ ወደ ሌሎች አዳዲስ መዳረሻዎችም እየተመለከተ እያለመ ነው
እንደ ዋና የጉዞ ማስፋፊያ ተግባሮችና እንደ ሩት ዳይቨርሲፊኬሽን እንደሚሉት ማለትም ነባር ጉዞዎችን ማጠናከር ያሉትን በቃ የዓለምን አብዛኛውን ክልል በጉዞ መስመር መሸፈን ብቻም አይደለም ዓላማው፣ ይልቁንም መላውን ዓለምም ወደ አፍሪካ እምብርት ማምጣትን ጭምር እንጂ። ግን አሁንም ነገሩ ስለ እድገት ብቻ አይደለም። የኢትዮጵያ አየር መንገድ በአስተማማኝነት ወይም ሰስቴይናቢሊቲ ረገድም በኩል ወደፊት እየገሰገሰ ነው የሚገኘው። በክፍለ ዘመኑ አጋማሽ አካባቢም ከካርበን ነፃ የሆኑ በረራዎችን በስኬት ለማካሄድ ችሏል። አዎ ሰምታችኋል፣ ትክክል ነው። በ2015 የኢትዮጵያ አየር መንገድ የካርቦን ተጠቃሚነቱን ባላንስ ለማድረግ አልሞ እየሰራ ይገኛል። ኃላፊነት የሚሰማው ታላቅ አየር መንገድ ለመሆን በማቀድ ይህ ለእድገትና ለሰስቴይናቢሊቲ ያለው ቁርጠኝነት ስለ ወደፊቱ አየር መንገድ የያዘውን ግልጽ እና ጥርት ያለ ራዕይ የሚያመላክት ነው። በራሪዎችን እና መዳረሻዎችን ከማስፋፋትም በላይ ተግባርን በኃላፊነት መንፈስ ስለ መወጣትና ስራን በአግባቡ ስለ መስራትም ነው። ወኔያማ ዕቅድ በማውጣትና ስለ ሰስቴይናቢሊቲ ቁርጠኛ በመሆን አየር መንገዱ አስደናቂ የጉዞና የበረራ ታሪካዊ ጉዞውን ለማስቀጠል አልሞ እየሰራ ይገኛል።